ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የወያኔ መንግስት በተለያዩ የኦሮሚያ ክልሎች እያደረሰ ያለውን ጥፋት የሚያወግዝ ተቃውሞ ሰልፍ ተካሄደ። በአዲስ አበባ ካለምንም ቅድመ ሁኔታ ማስጠንቀቂያ በመንገድ ዳር ላይ ተለጥፈው የነበሩ የንግድ ማስታወቂያዎች ተነጠቅን ተነሳብን ይላሉ። ማስተር ፕላኑን ሙሉ በሙሉ ሰርዣለው ይላል ኦፒዶ። ተቃዋሚዎች ግን ድሮንስ ምን አቅም አለህና ተሰርዛለህ ይላሉ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮብ ባይሳነኝ ዜናው ሲተነተን ነው። የህዝብ አመጽ እንደሳሰደት እየተከታተለ ባለበት ባሁን ወቅት ለወንበሩ ያሰጋው ወያኔ አገዛዝ በኦፒዶ አማካኝነት በዜና ማሰራጫ ባሰራጨው የአዲስ አበባ ማስተር ፕላን ሙሉ በሙሉ የተሰረዘ መሆኑን ገልጿል። የኦፒዶ ማዕከላዊ ኮሚቴ በአዳማ ባደረገው የ3 ቀን ስብሰባ ሰፊ ውይይት በማድረግ ማስተር ፕላኑ እንዲሰረዝ አድርጌያለሁ በማለት የወያኔ መገናኛ ብዙሃን ዘግበዋል። ቀደም ብሎ ወያኔ የህዝብ አመጽን ለማቀዝቀዝ ማስተር ፕላኑ ህዝብ ሳይስማማ ስራ ላይ አይውልም በማለት በተደጋጋሚ ሲገልጽ እንደነበረ የሚታወስ ነው። የወያኔ ውሸት የህዝብ አውንታን ባለማግኘቱ አመጹ ተጠናክሮ ቀጥሏል። ከ200 በላይ የኦሮሞ ተወላጆች በወያኔ አጋዜን የተጨፈጨፉበት አመጽ መነሻው የአዲስ አበባ ማስተር ፕላን ተቃውሞ ይሁን እንጂ ህዝብ እየተገደለ እየቆሰለ እየታሰረ አመጹን የቀጠለበት ህዝብ አስከፊውን አገዛዝ በመቃወም አመጹ እንደ ጧፍ እየተቀጣጠለ ባለበት ባሁን ወቅት ወያኔ ማስተር ፕላኑን አንስቻለሁ የሚል ውሸት ቢነዛም ህዝብ ስርዓቱ አስከፊና አምባ ገነን ገዳይ መሆኑን አበክሮም እየገለጸ ይገኛል። ንጹህ አየር መተንፈስ እንፈልጋለን እያሉ ይገኛሉ። በተለያዩ የኦሮሚያ አካባቢዎችና በሰሜን ጎንደር የገዢው ፓርቲ ታጣቂዎች በህዝቡ ላይ ያደረሱትን እልቂት የሚያወግዙ በስር ላይ የሚገኙ የፖለቲካ ድርጅት አመራሮች ጋዜጠኞችና አክቲቪስቶች እንዲፈቱ የሚጠይቁ እንዲሁም ከሱዳን ጋር በመሬት ዙሪያ የሚደረገው ድርድር እንዲቆም ተጠይቋል። የተቃውሞ ሰልፍ በአውሮፓ ህብረት መቀመጫው ብራሰልስና በሙኒክ ጀርመን ተካሂዷል። ከተለያዩ አጓራባች ከተማዎች የተሰባሰቡ ኢትዮጵያውያን በአውሮፓ ህብረት ፓርላማ ጽፈት ቤት ፊት ለፊት በመገኘት ገዢው ፓርቲ የተለያዩ መፈክሮች በማሰማት አውግዘዋል። ህብረቱም አስቸኳይ እርምጃ እንዲወስድ ጠይቀዋል። በሙኒክ ከተማ በተደረገው የተቃውሞ ሰልፍ ደግሞ ኢትዮጵያውያኑ በውጭ ጉዳይ መስሪያ ቤት በመገኘት ተቃውሟቸውን ከማሰማት በተጨማሪ የተለያዩ ጥያቄዎች የያዙ ደብዳቤዎች አስገብተዋል። በእንግሊዝ ኤምባሲ በኩል ደግሞ በማለፍ አቶ አንዳርጋቸው ጽጌ እንዲፈቱ ጥያቄያቸውን አቅርበዋል። በአሜሪካን ኤምባሲ በመገኘት አሜሪካን ለኢህአዴግ አገዛዝ የምታደርገውን ድጋፍ እንድታቆም ጠይቀዋል። በኦሮሚያ አካባቢ አሁንም ደም እየፈሰሰ ህዝቡ ተቃውሞውን እያቀጣጠለው የመብት ጥያቄውን ፋኖ እያደረገው ይገኛል። አንገዛም ያሉት የኦሮሞ ልጆች አሁንም ደማቸው ቢፈስም ህይወታቸውን ቢጠፋም መፈክራቸውንና ነጻነታችንን እንፈልጋለን በማለት ወደፊት እየገሰገሱ ይገኛሉ። ኢህአዴግ ተጨንቆም ፈሪ ዱላውን እየሰረዘረ ብዙ ተማሪዎችን እየገደለ ይገኛል። የከተማው የመንገድ ባለስልጣን መስሪያ ቤት በመንገዶች ዳርቻ ያሉ አመታዊ ግብር ተከፍሎባቸው የቆሙ ቢልቦርድ የንግድ ማስታወቂያዎች ለድርጅቶች ምንም አይነት ቅድመ ማስጠንቀቂያ ተለዋጭ ቦታ ሳይሰጣቸው ከተለጠፉበት ማንሳቱን ተዘገበ። ንብረታቸው የተወሰደባቸው የከተማ ነዋሪዎች እንደዚህ አይነት ህገወጥ ድርጊት በህግ ሽፋን መፈጸሙ እንዳስከፋቸው የገለጹ ይገኛሉ። የመንገድ ባለስልጣን በበኩሉ በሬዲዮን ለ3 ቀናት ማስታወቂያ አስነግረናል እያለ ይገኛል። ነጋዴዎች ግን አሁንም ቅሬታቸውን እየገለጹ ይገኛሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ እንሸጋግራለን።
ድምጽ ለሌለው ድምጽ በመሆን ኩራትና አለኝታ የሆነው የበኩር ልጅ ሰይፈ ነበልባል ራዲዮ የኦሮሞ ህዝብ አንደበት በኦሮሞ ህዝብ ታሪክ የመጀመሪያው ነፃና ገለልተኛ ሚዲያ መሆኑን ያውቃሉ? አጋነናችሁ ካልተባልን የመጀመሪያው የኦሮሞ ህዝብ አንደበት የሆነው ሰይፈ ነበልባል ራዲዮ በኦሮሞ ታሪክ ለመጀመሪያ ጊዜ በአማርኛ ፕሮግራም የኦሮሞ ህዝብን ባህልና ፖለቲካውን የሰራው የሰይፈ ነበልባል ራዲዮንስ መሆኑን እንዲዘነጉት አይገባም። ያውቃሉንስ? የዚህ ህዝብ ኩራትና መመኪያ የሆነው ድምጽ ለሌለው ድምጽ በመሆን ድፍን 5 ዓመት ያገለገለው ሰይፈ ነበልባል ራዲዮ አንዳንድ አድማጮች ዛሬ ጥያቄያቸውን እንድመልስ በተደጋጋሚ ጥያቄ ወደኛ ዝግጅት ክፍል በመደወል ሲያቀርቡ ነበር። ሰይፈ ነበልባል ራዲዮ የተለያየ ዌብሳይት ላይ ልናየው አልቻልንም። ayantum.com ብቻ ነው ያወጣ ያለው። እነዚህ ዌብሳይት አዘጋጆችን ስንጠይቃቸው አዘጋጁም እንዳታወጡ ብሎናል ይሉናል። ለምን አልክ ብላችሁም ለጠየቃችሁኝ አድማጮች የኛም መልስ ግን ለማንንም የትኛውንም ዌብሳይት ሰይፈ ነበልባል ራዲዮንን አታውጡ ብለን አልተናገርንም አላልንም።
ይሄንን ያሉ የዌብሳይት ባለቤቶችና አዘጋጆች በእውነት ሊያፍሩ ይገባል ራሳቸውንም ይፈትሹ አንዳንድ የኦሮሞ ዌብሳይቶች ራሳቸውን ነፃና ገለልተኛ ለማስመሰል ይሞክራሉ ራሳቸውንም ልዩ አድርገው ይመለከታሉ እያንዳንዱም የኦሮሞ ህዝብ የትኛውን ዌብሳይት ገብቶ ሊፈትሽ ይገባል ሰይፈ ነበልባል ራዲዮ ህርም የሆነባቸው የሚያንዘፈዝፋቸው የኦሮሞ ዌብሳይቶች እንዳሉም ገልጽ እንወዳለን ግን እኛ ኦሮሞዎች አይደለንምን የተቀራው የኦሮሞ ሚዲያ ራሱን ገለልተኛ አድርጎ የሚመለከተው ለምን ሲሆን ገለልተኛ ሲባል ምን ማለት ይሆን ራሳቸውን ልዩ አድርገው በወንዝ ተከልለው የሚቀመጡ ድፍን ያሉ የጨለመባቸው መሆናቸውን እንገልጻለን ሰይፈ ነበልባል ራዲዮ ድፍን 5 ዓመት አስቆጥሯል ይህ ጃንዋሪ ላይ ለናከብር ተዘጋጅተን ነበር ወንድሞቻችን ባገር ቤት ህይወታቸውን እየገበሩ ባለበት ሰዓት ሰይፈ ነበልባል ራዲዮ እኛ ማስመሰል ስለማናውቅ ከወንድሞቻችን ጎን ቆመን ለናከብር ወደፊት አስበናል ወንድሞቻችን እየሞቱ ደማቸውን ያፈሰሱ ጮቤ የምንረግጥበት አንጀትም አንደበትም የለንም አንደሰትም ዛሬም ለኦሮሞ ልጆች ሐዘን ነው በጋራ ቆመን ጠላታችንን ከላችን ላይ የምናወርድበት ዲሞክራሲን የምናሰፍንበት ጊዜ እንዲሆን እንመኛለን ግድ ነው አድማጮች ይሄንን ዜማ ጋበዛለሁ መልካም ጊዜ እመኝላችኋለሁ ቀሪውን ፕሮግራማችንን እንከታተል Alabati
ባርነት ለምን ያለው ጀግናዎች የኦሮሞ ወጣቶች ለመብታቸው ለክብራቸው እየተፋለሙ እየወደቁ ለመጪው ትውልድ ማንነት አሻራ ለማስቀረት እየጣሩ ይገኛሉ። ኦሮሚያም በልጆቿ ደም እንደ ጅረት በሚፈሰው በልጆቿ ደም ጨቂታም የነገውን ንጹህ አየር ብርሃን ለማየት የቸኮለች ትመስላለች። ወያኔም ከምንም በላይ ከመደንገጡ የተነሳ 12 አይነት መግለጫዎች በማውጣት ተጠምዷል። ድሮም አባቶች ሲተርቱም አንድ ተረት ይተርታሉ። የፈሪ ዱላም 12 ነው ይላሉ። ወያኔም በማሰር በመግደል የተጠመደ ይመስላል። ህወሓት በአሁኑ ወቅት ቦምብ ላይ ወቅቱን ጠብቆ የሚፈነዳ ቦምብ ላይ የቆመ ነው የሚሉ የፖለቲካ ተንታኞች በርከትከት ብሏል። ስንመለከት ህወሓት ማጠፊያው አጥሮት ግራ ገብቶት አሁን የህወሓት ባለስልጣናቶችን ጀነራሎችን ሌሎችንም ወታደሮች እየሾመ እያምበሻበሸ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰምታችኋል እንደምንውላችኋል። ዛሬም ለየት ያለ ፕሮግራም ባይኖረኝም በኦሮሚያ ዙሪያ እየተካሄደ ያለውን እንቅስቃሴ ካቶ ሉቤ ብሩ ጋራ የማድርገውን ውይይት እንድትከታተሉ ጋብዛለሁ። ቀድሚያም ዜማው አየር ላይ ይውላል። መልካም ቆይታ። የሚልሰው የሚቀምሰው ያጣው የኢትዮጵያ ህዝብ ከጉሮሮው ተነጥቆ የወያኔም ቱጃር ባለስልጣናቶች በአሜሪካን ንግድን እያጧጧፉ ይገኛሉ። ግን ለምን እንዴት? በአሜሪካን ከ60 በላይ ጋዝ ስቴሽን ከ35 በላይ ሬስቶራንቶች
ገንዘብ ወደ ሀገር ቤት ለመላክ የተሰማሩ የህዋት ባለስልጣናት ልጆች ይሄንን ንግድ እያጧጧፉት ይገኛሉ። ከ60 በላይ ጋዝ ስቴሽን፣ 35 ሬስቶራንቶች ወደ አገር ቤት ገንዘብ በመላክ የኢትዮጵያ ህዝብን በራብ በአሁኑ ወቅት እየረገፈ ባለበት ከጉሮሮው ተነጥቆም ጋዝ ስቴሽንና ሬስቶራንቶች እየተከፈቱ እንዲሁም የተለያየ ንግዶች ላይ ተሰማርተዋል። ኢትዮጵያ ህዝብ ራቁቱን እንደቀራም የሚገልጹ ፖለቲከኞች በርከት ብለዋል። እስኪ ወደ ውይይቴ እገባለሁ። አቶ ልቤ ብሩ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔም በጣም አመሰግናለሁ። ድምጼን እንዳሰማ በሰሞኑ በሚደረገው ጉዳይ ላይ ስለጋበዝከኝ በጣም አመሰግናለሁ። አድማጮችም በደንብ እንዲያደምጡኝ እጠይቃቸዋለሁ። መልካም አቶ ልቤ ብሩ፣ እንግዲህ ወደ ውይይታችን እንገባለን። በአሁኑ ወቅት የኦሮሞ ህዝብ አልገዛም ባይነት እንቅስቃሴ እያደረገ ይገኛል። ዳር እስከ ዳር ኦሮሞ ሞትን ሳይፈራ በአፈሙዝ ፍለፊት ተጋፍጦ ጉሮሮ ለጉሮሮ እየተናነቀ ይገኛል። እንዴት ገመገሙት ይሄንን አመጽ? በሁለት ትልልቅ ቦታ ከፍዬ ነው የማየው። አንደኛ ወያኔ ኦሮሚያን ከያዘ በኋላ በተቻለ መጠን የኦሮሞን ሰፊ ህዝብ ለመከፋፈል አንዱን ወዶ የወደደ መስሎ ሌላውን አርቆ ብዙ የተጫወተ ጉዳዮች ነበሩ በኦሮሞዎች መካከል። በዚህ ብቻ አልበቃውም። ከጎረቤት ሀገሮች ጋር ለማጣላት አሁንም እያደረገ ነው። ለማጣላት ኦሮሚያ ድንበሮቿን በየጊዜው እየበጨቀ ለሌሎቹ ይሰጥ ነበር። ለሁሉም ጎረቤቶች ሰጥቷል ከኦሮሚያ ላይ አንስቶ። ይህ ሁሉ ምንድነው? ከጎረቤቶች ጋርም ጠብ እንዲኖራቸውና ጥላቻ እንዲኖራቸው ነበር። ሶስተኛ በኦሮሞዎች መካከል ልዩነቱን መጀመሪያ ኦፒዲዮን ሲፈጥር በኦሮሞና በሱ አሽከሮች መካከል ልዩነት እንዲፈጠር አድርጓል። ከዛም ቀጥሎ በኦፒዲዮ መካከልም ልዩነት በማምጣት በኦሮሞም በአንድ በኩል ያሉት መካከል ልዩነት በማምጣት ራሱ የፈጠረውን ለአንዱ እንትን እያደረገ አንድ ከገንዘብ ጀምሮ እስከ መሬት ድረስ እስከ ሌላ ልዩ ስጦታ ድረስ እያደረገ ሌላውን ደግሞ ሰዎች ዝም እያለ በዚህ መልክ የኦሮሞን ልብ እንዲቆስል አድርጓል። የብዙዎቹን ልብ እንዲቆስል አድርጓል። ይህ በማድረጉ ነው ሊኖር የቻለ። እንግዲህ አንዱ ይሄ ነው። ትልቁ ነገር ግን የኦሮሞ ህዝብ እንዲከፋፈል ወያኔ ብቻ ሳይሆን ሌሎቹም ለዚህ ለ25 ዓመት ሲጨነቁበት ሲሞክሩ ለመከፋፈል ሲሞክሩ ቆይቷል። የኦሮሞ ህዝብ ሳይከፋፈል ኦሮሞቹ ተከፋፍሏል ብለው ወሬ በመንዛት ይበልጥ አንዳንድ ምልክት በማሳየት ውጭ ሀገር ያሉት በእንትን ስም በኦርጋናይዜሽን ስም ውጭ ሀገር ያሉት
ብዙዎቹ ከወያኔ ባገኙት አለንላችሁ በሚሉ ተስፋ ኦሮሞዎቹን ለመከፋፈል ብዙ ሞክሯል። ሌላ ቀርቶ በኦሮሞ ነፃ አውጪ ማዕከል ድርጅት ማዕከል ልዩነቱን በመፍጠር እስኪዋጉም አድርሷል። ይህ የተፈጠረ በሀገር ቤት ያሉት የኦሮሞ ልጆች ሳይሆኑ ውጪ ያሉት ከወያኔ ጋር ንክኪት ያላቸው የውጪ ኑሮ የሰለቻቸው ወደ ሀገራቸው ገብተው እነሱም ከወያኔ የሚያገኙትን ለመቀራመት ነበር። ለዚህ ይህንን ለማድረግ ኦሮሞን በማከፋፈል ስራ ላይ ተሰማርቶ ግማሹም በሃይማኖት በአንድ ነፃ አውጪ ድርጅት ስም ሰባት ኦርጋናይዜሽን ለብቻ ተቋቁሞ አንድ አይነት የዚህ ነፃ አውጪውን ምልክት ይዘው አንድ ዓላማ የሌላቸው አንድም ሰው ምንም ሳይላቸው አንድም ሰው ያችን ባንዲራ ክሌም ሳያደርግ እንደዚሁ ወዲና ወዲህ ያንጠለጠሉ ሁሉም ይዞ ይሄዳል። ሁሉም በያለበት ይዞ ይሄዳል። የአንድ ኦርጋናይዜሽን አርማ ነበረ። እንደው አቶ ሉቤ እንደው ወደ ዋናው ነገር ብንገባ ምንድነው አሁን ይገባኛል ከስሩ ለመግለጽ ነው ያደረጉ ያሉት። እንደው ለመሆኑ እንደው ወደዛ መለሳለሁኝ ላቋርጦት ፈልጌ አይደለም። ይሄ የኦሮሞ ህዝብ አልገዛም ባይነት እንቅስቃሴ አሁን እርሱ ያያያዙት በውጭ ያሉት ፖለቲከኞች ቢከፋፈሉ የኦሮሞ ህዝብ አይደለም ነው። እንዴት ገመገሙት? እንዴት በምን አይነት አስተያየት ነው የሚያዩት? ይሄንን ወደዚህ ነበረ ይሄድ ነበረ። አሁን ወደዛ ልክ ሊገባ ስል ነው እና ምንድነው ያ ሁሉ በኦሮሞ ላይ ይደረግ የነበረው ለ25 አመት ያ ሁሉ የኦሮሞን ህዝብ አልበገረውም። እኔ በማያወቃው ዛሬ ተስፋ እንደሌለ የሚነገረን ነገሮች ውሃ ፈሶበት የኦሮሞ አንድነት በስራ የታየ ሆኖ ነው የመጣ። ያሁኑ የሰሞኑ የኦሮሞ መነሳት ለምሳሌ በሱሉልታና በሰበታ የተደረገ ትንሹ ነገር ጥጃ የሚጠብቀውን የቦረናን ወይንም የድሬዳዋን ልጅ ቆሞ ይዘፍናል። እናሸንፋለን ብሎ ቆሞ ይዘፍናል። በአይኑ አይቶ አቅም ለወደፊትም ሊያው ላይችል ይችላል። ግን የኦሮሞነት ስሜት ኦሮሞ ሲባል ከዳር እስከ ዳር በአንድ ቦታ ኦሮሞ እንደማይለያይ በአሁኑ ስራ አሳይቷል። በሁላችሁም የደረሰ ነው። ኦሮሞ የሚባል ድምጽ ሲሰማ ከኋላ ሲሰማ ተገላምጦ የለም። ኦሮሞ የሚያው የራሱ ዘመድ ለማግኘት ነው። ባዕድ የሚያው በፍራቻ ነው። ኦሮሞ የሚባለውን ዞር ብሎ ለማየት እና ኦሮሞ ከዚህ በፊት ይነገርበት የነበረ መጥፎ ጉድፍ በሰው ፊት እንዳንቆም ያደረገን በየሰውን አይን እንዳናይ ያደረገን ኦሮሞ የተናቀ የትም አይደርስም የተባለ ኦሮሞ አይዋጋም የተባለ ያ ሁሉ የጠመንጃ ጋጋታ ያለ ያ ሁሉ ፒክአፕ እና የወታደር መኪና ያለ የተገር ህዝብ ነው ሽመል ይዞ ሄዶ የሚገጥመው። በሽመል እኮ ነው በአይናችን ያየነው
ታሪክ አይደለም እንትን ያልሆነው ነገር ልበወለድ አይደለም የምናገረው ነው ሽመል ይዞት ሽመልና ፈረስ ኦሮሞ የተዋጋ የዛሬ 14 መቶኛ ክፍለ ዘመን ከሺህ ዓመት በላይ በተዋጋበት መሳሪያ ነው ጠላትን ይወጋል ዛሬ የዛሬ 1400 በሽመልና በጦር ነው ይወጋ ጦሩን ለቅመውታል ግን በሽመል ነው የተነሳበት በፈረስ ነው የተነሳበት ኦሮሞ እኮ በራሱ ከቆመ ይችላል ኦሮሞ እኮ ጠበንጃ የለኝም ብሎ እጁን ጠቅልሎ ለመቀመጥ አልፈለገም ባለው ነው የተነሳ የ80 ዓመት አሮጊት ዱላን ከቤቷ ይዛ ስትወጣ ይሄ የኦሮሞ ልብ ነው የሚያሳየው ወጣቶች በያሉበት ያላችሁ ይህንን ልብ ከቤተሰቦቻችሁና ይወረሳችሁት ከተወለዳችሁ ጊዜ ጀምሮ አብዛኞቻችሁ ወያኔ ሳይገባ በፊት አልተወለዳችሁም አብዛኞቻችሁ አልተወለዳችሁም የቀራችሁም ገና ልጆች ነበራችሁ ነገር ግን በየቤታችሁ ስትሰሙ በየትምህርት ቤታችሁ ስትሰሙ የኛን ሞራል የሚሰብር የኛን ያለመው መዋጋት ያለመፈለግ የኛን በተስፋ ብቻ መኖር ይህን የመሰለ ነበር ግን ተስፋ ቆርጣችሁ ማንንም ሰው ሳትጠብቁ አይ የአባቶቻችን ጀግንነት እኛም እንመልሳለን በማለት በዚህ ምክንያት ነው የተነሳችሁት በእውነቱ ውጭ ሀገር ያለ ነው በጣም ነው በእናንተ የምንቆራ ጠፍቶ የነበረውን ድምጻችንን ጠፍቶ የነበረውን ዝናችንን ጠፍቶ የነበረውን ጀግንነታችንን በአየር ላይ አዋላችሁ ዓለም እንዲያውቀን አደረጋችሁ ኦሮሞ በሩጫ ብቻ አይደለም መታወቅ ያለበት በሩጫ ብቻ አይደለም ይሄ ማወቅ አለባችሁ እንደው አቶ ሉቤ ትልቅ ነገር ነው መልካም አቶ ሉቤ እንደው አሁን ያሉት የኦሮሞ ህዝብ ታፍኖ የነበረ ነው እንደው የኦሮሞ ህዝብ እንደው ማስተር ፕላኑን መንስያ ቢሆንም በውስጡ የታፈነውን ችግር መገፋትን ችሎ ፈንድቷል አሁን ባሁን ሰዓት ከቁጥር ስር ሆኗል ውጪ ሆኗል የኦሮሞ ህዝብ ይሄንን ለውጤት ለማብቃት የኦሮሞ ህዝብን ትግል እንዴት መቀናጀት መቻል አለበት ይሄ ነገር ከቀረ ህዋት በእያንዳንዱ ቤት ገብቶ ግድያና ሌላ ነገሮችን ይፈጽማልና ይሄ እንዳይሆን በምን መንገድ መጠናከር አለበት ይሄ ትግል ያሁኑ ትግል ለኛ ትልቅ ትምህርት ነው የሰጠን ኦሮሞ አንድ ካልሆነ ይሄንን እስከ አፍንጫው ድረስ የታጠቀውን ኃይል አይችልም ኦሮሞ አንድ በዚህ ምሳሌ አርገው ሽመል ያሸነፈውን አንድነት የኡነት አንድነት ከተጨመረ ወያኔ ለብዙ ጊዜ እዚህ በኦሮሚያ ውስጥ ሊኖር አይችልም እና ይሄንን በደንብ አርገን ማወቅ አለብን እኔ በበኩሌ በጣም እየተገረምኩት የኦሮሞ ልብ ምን ያህል ጎበዝ እንደሆነ ያየሁት ኦሮሞቹ ዛሬም የውሸት አንድነት የላችሁም የተባለውን በፊርማቸው ነው ያሳወቁት ከእንግዲህ ወዲህ የኦሮሞ ህዝብ የልቡን ትርታ የትም ቦታ ያለው ኦሮሞ መስማት ነው ከእንግዲህ ወዲህ ኦሮሞን እከፋፍላለሁ በተለያየ ኦርጋናይዜሽን አቋቁሜ ድርጅት አቋቁሜ በዚያ ስሜን አስተዋውቅበታለሁ የሚለው ያከተመ ይመስለኛል እያንዳንዱ ኦሮሞ በውጭ ሀገር ያለህም ኦሮሞ ታጥቀ መነሳት አለብን ለምን ለአንድነትና ለነጻነት ታጥቆ መነሳት አለበት ከልጅም እኮ መማር ይቻላል ከልጆቻችን እየተማርን ነው የአንድነቱ ውጤት የት እንደሚያደርስ እየተማርን ነው የአዲስ አበባ ዙሪያ የነበረው የተነሳው ለምልክት ያህል ለምክንያት ያህል ነው የኦሮሞ ጥያቄ
ከዛ በላይ ማለፉን ሁሉም ማወቅ አለበት ከዛ በላይ አጥቷል የኦሮሞ ጥያቄ የኦሮሞነቱን ነው ማንነቱን ነው የኦሮሞ ጥያቄ የራሱ ነገር ሱልጣን መመለስ አይደለም ወይ ሰበታል የራሱ ጠቅላላ ኦሮሚያን የዛ ባለቤት መሆን ነው የዛች ሀገር ባለቤት መሆን ነው ከአባቶቹ ከአያቶቹ ከቅድማቶቹ የወረሰው ይህንን ለማድረግ የኦሮሞ ህዝብ ማወቅ ያለበት አንድነት ነው አንድነት በመቻቱ ለማ የተጀመረ በፊት የነበረ በኋላ ተሰባብሮ የነበረ እንደገና በመቻቱ ለማ የተቋቋመ እንደገና አብሮ መቆም አለበት መመለስ አለበት ያኛው መልካም የለበትም እኔ ምለው እንግዲህ አንዱ ይሄ ነው ጥያቄ ካለ ጠይቅ መልካም አቶ ሉቤ እንደው የኦሮሞ ህዝብ አንድ ይሆን በአሁኑ ወቅት እየተባለ ነው እንደው ከተቀራው ህዝብም ጋራ አንድ መሆን ግድ የሚል ሰዓት ነው የኦሮሞ ህዝብ የትብብር ጥያቄ አቅርቧል በሌላው አንፃር እንደው የኦሮሞ ህዝብ የመገንጠል ጥያቄ ይዞ እንዴት ትብብር ይጠይቃል የሚሉ ወገኖች አሉ ይሄንን ጥርጣሬ ለመቅረፍ ምን አይነት ስራዎች መሰራት ያስፈልጋል እውነት የኦሮሞ ህዝብ ጥያቄ የመገንጠል ነው ወዴትስ ነው የሚገነጠለው ጥሩ ጥያቄ ነው የጠየቀኝ የመጀመሪያው ጥያቄ ላይ ሌሎቹ ኦሮሞ ያልሆኑት ሰዎች መቼስ አይን ያለው ያያል አይን ያለው ያያል አገር ቤት ያሉት ወጣቶቻችን ያውቃሉ ኦሮሞ ያልሆኑት ስንቶቹ ናቸው ክፍል ውስጥ ቀርቶ ትምህርት ለመማር የሞከሩት ማንንም ሰው ሲያይ ዛሬ ስንቶቹ ናቸው ከጎን ቆሞ ከሩቅ የሚመለከቱት እነማን ናቸው እነዛ ጥሪ ተደርጓል በአንድነት እንነሳ ተብሏል የትኛው ኦሮሞ ያልሆነ ነው ዛሬ ሞተ ለምን ጥይት ወደ ኦሮሞ ብቻ ያነጣጥራል ለምንድን ነው ሌሎቹ በዛች ውስጥ ያልገቡት ኦሮሞ መቼ ያባረረ ሁሉንም ሰው የሲዳማ ህዝብ ከኦሮሞ ጋር ተነስቶ ቆመዋል ጥሩ መተባበር ነው ደስታም ለኦሮሞ ህዝብ ይሰማል የተጨቆኑት እንደዚህ ነው አብሮ መቆም የኦጋዴን የሶማሌም ህዝብ አብሮ ተነስቷል በኦጋዴን ያሉት ማለቴ ነው ይህ ጥሩ ምልክት ነው እነሱም የኦሮሞ በደል የኛም በደል ነው ብሎ ተነስቷል ኦሮሞ ማንንም አላራቀም ግን ሌሎችስ በክፍል ውስጥ አብሮ የሚማሩ የአዲስ አበባ ዩኒቨርሲቲ ተማሪ ለምን ኦሮሞ ብቻ ወጣ ለምን ሌላው እውነት ልቡ የሚወድ በአንድ በኩል አንድነትን እየተፈለገ አንድነን ከተባለ ለትግልም አንድ ሆኖ መታገል ሲገባ ሌላው ቤቱ ቁጭ ብሎ እረፍት እየወሰደ ወይንም ትምህርት እድል ካገኘ ሄዶ እየተማረ ስለ አንድነት ማውራት በኔ በኩል በጣም ዘበት ነው የማይመስል ነው ኦሮሞ ሞቶ የኦሮሞ ወጣቶች አልቆ ከዚያ በኋላ የሚመጣውን በዲሞክራሲ መልክ ከየትም ተጠራቃቅሞ መጥቶ ዲሞክራሲን ለማስፈን እሱ ዘበት ነው ኦሮሞ በራሱ ምድር ላይ የማንም ሀገር ላይ አይደለም በራሱ ምድር ላይ ነው የሚዋጋ አለመተማመን ስላለ እንደው አይሆንም አቶ ሉቤ እንደው ምናልባት እንደው የሌላው ህብረተሰብ በጥርጣሬ መመልከቱ ዳር ቆሞ እንዲመለከት ያደረገው በፊት እነዚህ ትላልቅ ህዝቦች እንደው እርስ በራሳቸው የመባላት የመሸዋከት ነገር ስለነበረ የመጠራጠር ነገር አለ ምክንያቱም የኦሮሞ ህዝብ የመገንጠል ጥያቄ ያነስቷል እኛ እንደዚህ ተባብረን ካደረግን ከህዋት የበለጠ በደል ሊፈጽምብን ይችላል ይሄን አይነት ፍራቻ አለ ይሄን አይነት ነገር ለማስቀረት ምንድነው መሰራት ያለበት ጥርጣሬው እንዲቀርና የተቀራው ህዝብ ከኦሮሞ ህዝብ ጎን ቆሞ ነፃነትን እንዲመጣል ማድረግ እንዴት ነው የሚቻለው ጥያቄው ነው የተለያየ ሆነ በዚህ ላይ ጥያቄው የተለየ ነው ጥያቄው ስለተየቀኝ ያ ልክ ነው ለመመለስ የኦሮሞ ህዝብ
የኦሮሞ ህዝብ ጥያቄው ሌላ ነው፣ የደቡቦቹ ሌላ ነው፣ የተመሳሳይ ነው ማለቴ ነው። የኦሮሞ ህዝብ ከማንም ሊገንጠል አላለም። ይህንን መረጋገጥ አለበት። መገንጠል የሚባለው ቅርንጫፍ ነው ከግንድ ላይ የሚገነጠለው። እንደዚሁ በሚታይበት ጊዜ የኦሮሞ ህዝብ በሀገሩ ግንድ ነው፣ በኦሮሚያ ማለቴ ነው። የሌላውን ግንድ አይደለም፣ በኦሮሚያ ራሱ ግንድ ነው። ሌሎቹ ናቸው መጥተው የተንጠለጠሉበት። ይህንን እውነቱን መካድ አንችልም። የዛሬን አይተን ለሚመጣበት ታሪክ የምንወቀስበትን ዝም ልንል አንችልም። ሌሎቹ መጥቶ የተንጠለጠሉበት ከፈለጉ ካስፈለገ ከኦሮሞ ጋራ ለመሆን ካልፈለጉ ኦሮሞ እንደሌላ ሰው በመሳሪያ ኃይል በጉልበት ሊገዛቸው አይፈልግም። ኦሮሞ የራሱን ሀገር ነው የሚፈልገው። ኢትዮጵያ የምትባለው ዛሬ የምናያትን ካርታ በሷ አይደለም የሚያዝነው። ከየትም ቦታ ይሁኑ ከኦሮሞ ጋራ አንድ የሚስማሙበት ነገር ላይ ሊስማሙ ይችላሉ። ወይንም በመዋሃድ ወይንም በፌዴሬሽን ወይንም በጥሩ ጎረቤት ጎን ለጎን ሆኖ በጥሩ ጎረቤት መኖር የሚቻልበት ነው። ግን ማስፈራሪያ መገንጠል የሚባለው መዋቅ አለባቸው። ለኦሮሞ የኦሮሞ ኬዝ መገንጠል አይደለም። ኬንያ ከብሪቲሽ ለመገንጠል አይደለም፣ የራሷን ሀገር ለመመለስ ነው። ጋና የራሱን ሀገር ለመመለስ ነው፣ ለመገንጠል አይደለም። የሚገነጠለው አንድ ስር ያለው በአንድ አፈር አብሮ ያደገ ከዛ በኋላ ወደ ግራና ወደ ቀኝ ቅርንጫፎቹን የሰራ እሱን ነው መገንጠል የሚባለው። ግን በታሪክ በአንድ ስር ላይ ይበቀል ከአንድ መሬት አፈር ይወጣን አይደለንም። ይህ ነው እውነተኛ ታሪክ። እንግዲህ እውነቱን ፍለፊት ካላገኘን አሁንም ቢሆን ፍቹን አናገኝለትም፣ ውጤቱም ጥሩ አይሆንም፣ መሸፋፈን ነው። ቤትም ኢትዮጵያ ግዛት ውስጥ የዛሬ ኢትዮጵያ ግዛት ውስጥ ሰው የሚኖርበት በኢትዮጵያ ውስጥ ያሉት ከ80 የሚበልጥ ብሔረሰብ የሚኖርበት በኦሮሚያ ውስጥ ነው። መቼ ጠልቷቸው ያውቃሉ? ሌሎችም ብሔሮች ሌላው ኦሮሞን ከሌሎች ጋር ለማጣላት ብለው የሚያናፍሱ ሳይሆን ከየትም ይምጡ ኦሮሚያ ውስጥ ነው ያሉት። ወዳጄ ኦሮሞ እኮ በራሱ ከተማ ውስጥ የሚነገረው ቋንቋ የባዕድ ነው። ኦሮሞ መቼ በዚህ ጉዳይ ላይ ለምን ይሆናል ብሎ መቼ ጠይቆ ያውቃል? ባዕዳን ናቸው የሚናገሩት። በኦሮሞ ከተማ ውስጥ ጎንደር ብትሄድ በአማርኛ ነው የሚናገሩት፣ የባላገርም የከተማ። አክሱም ብትሄድ በአማርኛ ነው በትግርኛ ነው የሚናገሩት፣ በባላገርም በከተማ። በሌላው የአበሻ ግዛቶች ብትሄድ ያው ነው። ግን በኦሮሚያ እግርህን ካወጣ የሌላ ሰው ቋንቋ የሌላ ሰው ሃይማኖት በዛ ውስጥ ሲነክስ ነው የምናየው። እንግዲህ ለዚህ ነው ለኢትዮጵያ አንድነት ተብሎ እንትን የሚደረገው። ልጄ ውጪ ወጥቶ ሲሞት የአንዱ የጓደኛዬ ልጅ ኦሮሞ ባለመሆኑ ቁጭ ብሎ እሱ ሲቀመጥ ይሄ ነው ትክክለኛ ፍርድ። ሁልጊዜ መስጠት እንሰጣለን። ነፍሳችንን ሰጥተናል፣ መሬታችንን ሰጥተናል። አሁን ደግሞ ምን እንሆናለን? ስለዚህ ነው ኦሮሞ በራሱ መቆም አለበት። አብሮ ከሚተባበሩት ጋራ ተባብሮ ደግሞ ይሄንን አውሬ መንግስት መንቀል አለበት።
ይሄንን ነው ምለው መልካም አቶ ለቤ እስኪ በዚህ ዜማ ረፍት እናርግና እንመለሳለን የኦሮሞ ህዝብ ጥያቄም የነጻነት ጥያቄ ከሆነም የተቀራው ህዝብም የነጻነት ጥያቄ ከሆነም ለምን ወደ ኢትዮጵያ ነጻነት ወይም የኢትዮጵያ ህዝብ እንቅስቃሴ አይባልም የሚሉንም አሉ ለመሆኑ አንድነት የሚጠላ አለ ይሆን መልካም ቆይታ ዲኔ ገብሩማ Barata
ተወዳጁን ድምጻዊ አድናን መሐመድን ከልብ እናመሰግናለን። አቶ ሉቤ ቀደም እንደው ሲገልጹ አንድ ነገር ሰማሁት። የአሁኑ ትውልድ አሁን የተወለደ የወያኔ ከገባ በኋላ የተወለደ ትውልድ የመጀመሪያ ዲግሪውን የያዘ ሌላውም በትምህርት ቤት በሃይ ስኩል በኤሌመንተሪ በኮሌጅ በዩኒቨርሲቲ ያለ ትውልድ ነው። ኮራንባችሁ፣ ስማችንን ከፍ አደረጋችሁ፣ የተዋረድነውን ከፍ አደረጋችሁ አሉን። እናንተ በውጭ ያላችሁ የኦሮሞ ፖለቲከኞች አንድ የሰማሁት ነገር አለ። በተለይ በውጭ ያለው ፖለቲከኛ ሻንጣውን ያዘጋጃችሁ እንዳለ ነው የሚሰማው። ምክንያቱም በጎሪጥ ነው የምታዩት። ወያኔ ከወደቀ ሮጠን እንገባለን የሚል ነገር ነው የሚመስልባችሁ። ምን ያደረጋችሁ ነው የምትገኙት? አጥሉቤ እንደዛ መጠርጠሩ መጥፎ አይደለም። ምንድነው ከዚህ በፊት ካለው ነው ተነስተ ነው እኔ ወንድም እንደ እውነቱ ከሆነ ብዙዎቹ ሄደው ሻንጣቸውንም አራግፈው ሁኔታው ሳያምራቸው ተመልሶ ይመጡም አሉ። በተለይ የምናውቃቸው። አሁን ግን እናንተ ስልጣን ልክ ኢህአዴግ ሲወድቅ ቀድማችሁ ስልጣን ላይ ለመውጣት እየተዘጋጃችሁ ነው። ህዝብ ከፊት መሪዎች ከኋላ በህዝብ ስር ተደብቃችኋል። ለስልጣን ግን ተሽቀዳድማችሁ ለመሄድ እየተዘጋጃችሁ ነው ያላችሁት። ይሄ ነገር ያዋጣል? እኔ ከሱም በላይ ያስፈራኝ ነገር አለ። ከሱም በላይ ያስፈራኝ ዛሬ እነዚህ የሌላ አገር ትልልቅ አገሮች እንግዲህ በሀገር ውስጥ የኛ የኦሮሞ ትግል በጣም ጠንክሯልና ላለው መንግስት በጣም ያሰጋል። ከማጋራ ነው የምንነጋገረው ብሎ የተዘጋጀ ካለ በጣም ደስ ይለኛል። ግን ልቤ የሚፈራ ማአት ድርጅቶች አሉ በኦሮሞ ስም። ሁሉም ከተቻለ ይሄዳሉ። ካሁኑ ፊታቸውን ማሳየት የጀመሩ ሰዎች አሉ። አንድ የመርፌ ቀዳዳ ያህል እንኳን አንድ ነገር ሳያደርጉ በዛ በሚያልቀው ደም በሚፈሰው የኦሮሞ ገበሬዎችና የኦሮሞ ተማሪዎች የኦሮሞ አዛውንቶች ስም በውጭ ሀገር ሆነው ስለተማሩ ብቻ እዚህ ሀገር ተቀምጠው እንደዚህ አይነቱን ነገር የሚያሰሩ ራሳቸውን አስመስለው እኛው ነን እንደዚህ እንዲሆኑ የምናደርገው እያሉ ከዛ በኋላ አስቀድሞ የነዚህን አሁን ያለውን ሃይጃክ አድርገው ያሁኑንም ከዚህ በፊት ለ25 ዓመት እንደከሸፈ ብዙ ጊዜ እንደከሸፈ ሁሉ ለማክሸፍ ወደ ኋላ አይመለሱም።
ከወያኔ ጋር ነጎሼት በማድረግ ይህ የማይቀር ነገር ነው። ትንሽ ጊዜ ቆይና ትመለስብኛለህ ያ ያልከው ደርሷል ተብሎ አሁን ዳር የሚሉት ራሳቸውን ለማሳወቅ ወዲና ወደ ሽር ጉድ የሚሉት በተለያዩ የአሜሪካንም ሆነ የአውሮፓ ውስጥ ያሉትን አንዳንድ ድርጅቶች ለመታየት የሚፈልጉ ሞልቷል። ስምን መጥራት አያስፈልግም። እና ይሄ በአገር ውስጥ የተጀመረውን በኦሮሞ ስም እንዳያከሽፉብን ቄሮ በአገር ውስጥ ያለው ቄሮ እውነተኛ ቄሮ ማለት ነው። በአገር ውስጥ ያለው ትግል በደንብ አድርጎ መጠንቀቅ አለበት። ማንም ሰው እነሱ በሰሩት ራሱ መታወቅ የለበትም። እነሱ የሰሩት የኦሮሞ ሕዝብ መብት ለማሳወቅ ነው። እነሱ ራሳቸው ከራሳቸው ማከል የሚፈልጉትን ሰው ለማውጣት መዘጋጀት አለባቸው። ማንም ሰው በአሁኑ በተነሳው የኦሮሞ ትግል ምክንያት እኔ ነኝ ብሎ ውጭ ሀገር ያለው የራሱ መግለጫ ወይንም አንዳንድ የተሳሳተ ነገር በሚወስድበት ጊዜ በአገር ውስጥ ያለው ትግል አስቀድሞ እነሱ መቃወም አለባቸው። ሳይወከል ራሱን የሚወክል ማለት ነው። ሳይወከል ራሱን የሚወክል ገና ለገና ድርጅት ነኝ ብሎ ራሱን የሚወክል ከነሱ ራሳቸው መጠበቅ አለባቸው በአገር ውስጥ ያሉት ትግል። ይህም ማለት ቄሮና ሌሎችም የሰራተኛም ሆነ ገበሬ ይህን ከራሳቸው ማከል ከማን ያንሳሉ? ተዋጉ እኮ ከማንም አያንሱም። አሁንም ሊመሩ ይችላሉ። የኦሮሞን ትግል ሊመሩ ይችላሉ። እና ማንም ሰው ከሌላ ቦታ ነው ዲግሪ አይደለም ዲግሪ የሌላት አሮጊት ናት ለኦሮሞ ነጻነት እዛ የቆመችው አይታችኋል ሁላችሁ። ዲግሪ አይደለም የሚሰራ ዲግሪ እውነት አንዳንድ ጊዜ ፍራትን ብቻ እና ኔጎሲዬሽን እስቲ እንነጋገር ይሄንን ነው ምንም በማዋጣ ሁሉ ጊዜ ለመስጠት ነው። ይሄንን ነው የምለው እኔ። መልካም ነው። እንደው ይሄንን የታዘብናቸው ብዙ ነገሮች አሉ። ኦሮሞን ለመክፈል ምናምን አይደለም፣ ግን ወደ ንግድ መሰማራቱም አግባብነት የለውም። በደም መቀለድ ጥሩ አይደለም። እንደው አቶ ሎቤ የህዋት ወይ ማነው የኦፒዶ ፓርላማ ጨፌ ኦሮሚያ ያስተላለፈው ነገር አለ በማስተር ፕላኑ ላይ። ማስተር ፕላኑ እንደቀራ ተገልጿል። ልጅ እየተገደለ ነው፣ እናት እየተገደለች ነው። እናት በልጇ ሬሳ ላይ ተገላለች፣ ወንድም ቆስሏል። ይሄ ሁሉ ወንጀል ተፈጽሞ ማን ነው ኃላፊነት የሚወስድ ይመስሎታል? የኦሮሞ ህዝብን ወከልን ያሉ የኦፒዶ ተወላጆች ሰምተዋል። በተለይ አቶ ከድር ሙክታር እዚህ እንደው ሳልገልጽ ማላልፈው በተለያየ በአሜሪካን ወደ ሀገር ቤት ገንዘብ በመላክ የታወቁ ነጋዴ መሆናቸውን በዚህ አጋጣሚ ለመግለጽ ፈልጋለሁ። የፌደራል ፖሊስን ሲያመሰግኑ ሰምተናል። እየተገደላችሁ እየተደበደባችሁ ለህዝብ ፍቅር እንዳላችሁ የገለጻችሁ ናችሁ፣ እናመሰግናለን እንደ ኦሮሚያ ክልል ፕሬዝዳንት እንደ ህዝብም ብለዋል። ምን ተሰማሁት? ምንስ ነው የሚሉት? ይሄ ማስተር ፕላን የኦሮሞ ህዝብን ትግል ለማኮላሸት የኦሮሞ ህዝብ እንቅስቃሴን ጸጥ ለማድረግ የታቀደ ይሆን? ጥሩ ጥያቄ ነው። እኔም የታዘብኩት አለ በዚህ በኦፒዲዮ ውስጥ የታዘብኩት አለ። አንተ ያልከው በትክክለኛ ነገር ነው። ኦፒዲዮ የሚያውቀው ለህዝብ ለመንገር የሚፈልግና ኦፒዲዮ በድብቅ የወያኔ ትዕዛዝ በስራ ላይ የሚያደርግ የተለያየ ነው። ይህንን ነው ያየሁት። እኔ ያየሁት ምንድነው? ኦሮሞን ለማብረድ ቆሟል ይሉናል። አጠገባቸው ቁጭ ብሎ ይፈጸማል በግድ ይሆናል ይላል ወያኔው። ማንን ነው? ኦሮሞ የለም አይሆንም። ኦሮሞ እንዲዋሸን የተነገረውን ነው የሚዋሸን።
ያ ነገር ይሆናል። አሁንም የኦሮሞ ትግል ካልጠነከረ በስተቀር እንዳልከው ብዙ ሰው ደም ፈሶበታል። የደም መሬት ነው እና ይህንን የኦሮሞ ጥንካሬ ብቻ ነው የሚያስቀረው። ኦፒዲዮ የታዘዘውን የሚሰራ ድርጅት ነው። ኦፒዲዮ እኮ ዛሬ ሀገር የለውም፣ ኦሮሚያንም አይወክልም። ኃይለማርያም እኮ ነው የሚገዛ፣ ለሱ ነው እኮ የተሰጠ። አትችሉም ተብሎ ከዚህ የበለጠ ውርደት የታለ? የኦፒዲዮን ፖሊሶች አንተ መዋጋት አያስፈልግም፣ ከህዝብ ጋር ትቆማለህ። ኦፒዲዮ ውስጥ ያሉት መቼ ታምኖ ያውቃሉ? አንዳንዶቹ በውስጣቸው ያለው ግፊት ተነስቶ ፍለፊት እዛ ይገጥማሉ። የደረሰባቸውን ኦፒዲዮ ምንም እንዳልሰራ ችግር እንዳለባቸው በደንብ አድርጎ የገለጹትንም ሰምቻለሁ። ነገ ምን እንደሚያደርጓቸው እግዚአብሔርና እነሱ ናቸው የሚያውቁት። ነገር ግን በኦፒዲዮ ውስጥ ሁሉም በአንድ ቃል የተስማሙ አይደሉም። ተስማምቶ የራሳቸውን ስምምነት በኦፒዲዮ ድርጅት ላይ የሚጭኑ ባለሟሎች አለቆች አሉ። እንደ ሙክታር አይነቱ ተነስቶ ፖሊሶቹን እንኳን 120 ኦሮሞዎችን ፈጃችሁ የሚል በራሱ ማንም ጠላት አይልም። ወያኔ እንኳን እንደዚህ አይልም። ምን ቂም እንዳለው ከኦሮሞ ላይ ብዙ ያጠያይቃል፣ በኦሮሞነቱም ብዙ ያጠያይቃል። የኦፒዲዮ ደካማነት ነው እንጂ የማንንም ሰው ጀርባው ሳይታወቅ በራሱ ላይ አለቃ አድርጎ ማንም ይንገር መሾም የለባቸውም። ምንም ትምህርት የሌለውን የኦሮሞ ገበሬ ቢሾሙ ሆዱ እንደዛ ጨክኖ እንኳን ሞቱ የሚል የበላይ አለቃቸው በኦሮሞ ስም ያለው አሁን ስልጣን የሌለው ባዶ እጁን ቁጭ ያለ ኃይለማርያም ቀምቶታል። እንደዚህ አይነት አለቃ አይጨመላቅም። ኦፒዲዮ በራሱ መሳቅ አለበት። ኦፒዲዮ በእንደዚህ አይነት ውርደት ላይ ራሳቸውን በማድረሳቸው በጣም እንደ ኦሮሞነቴ በጣም ነው የማዝነው። ትልቅ ስልጣን፣ ትልቅ ቦታ መደመጥ የሚችሉ ሰዎች እየሆኑ እያሉ 50 ሚሊዮን በላይ ያቀፉ ሰዎች በዛ ስም የቆምነው እያሉ ዛሬ 3 እና 4 ሚሊዮን የማይሞላ ሰው ህዝቦች እንደ ውሻ እንደዚህ ሲያንቀዠቅዡ ሲያናክሷቸው ማየት በጣም ነው የምታዘበው። መልካም እሺ፣ መልካም። አንድ ሁለት ጥያቄ ቀርቶኛል። እንደው እስኪ ስለ አንድነት እናውራ። አቶ ሉቤ፣ ባራክ ኦባማ አንድ የተናገሩት ነገር አለ። ፖለቲካም ለአሜሪካን ህዝብ ካልጠቀመ ህይወታቸውን የአሜሪካንን ህዝብ ህይወት ካልለወጠ ፖለቲከኞች ዋጋ የፖለቲካ የቁማር መጫወት ነው ብለዋል ባራክ ኦባማ። ወደ ሀገራችን እንመለስ። በአሁኑ ወቅት በዛች ሀገር ውስጥ ያለው የፖለቲካ ሽኩቻን ገብ በማድረግ የትኛውንም ህዝብ እየበደለ ያለውን ህዋት በጋራ በአንድነት ትብብር ማስወገድ አይቻልም? ፖለቲከኞች እሊቶቹ መነጋገር መቻል የለባቸውም? የተጀመረ ነገር ይኖር ይሆን? ካልተጀመረስ እንደው ምን መደረግ አለበት ወደፊት? ጥሩ ጥያቄ ነው ይሄ። የፖለቲከኞች መነጋገር ትልቁ ነገር ዛሬ ከግራም መጣ ከቀኝ የሚፈጃቸው የሚደበደበው ደብዳቢው ወያኔ የሚደበደበው የቀረው ይሄ በእነሱ መዳፍ ስር የወደቁት ህዝቦች ናቸው እና የኦሮሞ ህዝብ ሌሎቹ ያልተነሱ ለነሱ በጣም ያዝናል። የራሳቸውን ተራ ነው እንጂ የሚጠብቁት
ወያኔ ለነሱም የሚመለስ አይደለም። ወያኔ ለወላይታ ህዝብ የሚመለስ አይደለም። የፈለገ ሰው ተሾሞ በዛ ላይ በአሁኑ ወያኔ ፈላጭ ቆራጩ ላይ ለስም እዛ ቢቀመጥ የወላይታ ህዝብ አልተጠቀመም። መሬቱንም በመሬቱ ላይ ሙሉ መብት ኖሮት ሊያዝበት አይችልም። እንደዚሁም የሲዳማ በተለየ 4 ሰዎች ሞተዋል። በዚሁ በአሁኑ ግርግር መካከል ተነስተው ይሄ ነው እንግዲህ ወንድምነት፣ ይሄ ነው የአንድነት ወያኔን ለማስወገድ። በወላይታና በሲዳማ መካከል ልዩነት የለም። ወያኔ በሁሉም ላይ ነው ደህና አድርጎ የሚመታ። ግን አንዳንድ ሰው ከውስጣችን እየመረጡ እየሾሙ የቀረውን ህዝብ መፍጀት ከኛ መካከል ኦፒዲዎቹን በመሾም አንዳንዶቹን እንደ እንትን በማድረግ ትልቅ ቦታ በማድረስ በመሾም እኛ መመታት የለብንም። እነዚህ ሰዎች ጋራ መስራት መቻል አለብን። ውጭ ሀገር ያሉት እነዚህን የሚወክሉ ካሉ እኔ በበኩሌ እስካሁን አላገኘሁም። ካሉ ከነሱ ጋራ አብሮ መተባበር አስፈላጊ ነው። ውጭ ሀገር ከሌሉም በአገር ውስጥ ያሉት አሁን እንደቀጠሉ መተባበር አለባቸው። ግን አውቆ የተኛውን ምንም ማንም አያስነሳም። የማይፈልገው ምን ታረጋለህ? ውጭም በኢትዮጵያ አንድነት ስም በትግራይ ጥላቻ ስም መለፍለፍ አይደለም። በስራ ካሳዩ ጉልበት ይሆናሉና ማባረር አያስፈልግም። ኦሮሞ አሁንም ደግሞ ዝም አይልም። ተነሱ፣ አብረን ተነስተን ይህንን አውሬ እናስወግደው ከማለቱ ወደ ኋላ መመለስ የለበትም። ግን በየቤቱ ሄዶ ጎትቶ አያመጣም። ክፍል ውስጥ የቀረው እኔ ኦሮሞ አይደለም ብሎ ክፍል ውስጥ የቀረው ጎትቶ አያወጣውም። በፋብሪካ ውስጥ ቁጭ ብሎ ፋብሪካውን የሚሰራ ጎትቶ አያወጣው። ከሌላ ብሔር እኮ አብዛኞቹ ማለት ነው የሌሎቹ ብሔሮች በተለይ ከአማራ በዚህ በአብረን የምንካፈለው አዲስ አበባ ውስጥ እኛ ነን የምንበልጠው የሚሉ በዙሪያ አካባቢ እነሱም ለመከራመት የሚተራከሙ የሚጎመጁ ማን ነው? ከነሱ ውስጥ አንድ ሰው እንኳን ተነስቶ የቆመ በአማራ ስም እነሱ መካከል ማለት ነው አገር ቤት ነው ማወራኝ። የተለያየ አቶ ሉቤ መታየት የተጀመረ ነገር አለ። ለምሳሌ የአማራ ድርጅቶች መግለጫ አውጥተዋል። መልካም ነው፣ ይገባኛል፣ ጅምሩ አለ። እርሶ የሚሉት በአንድነት አልተቆመም፣ ካንገት በላይ ነው አንድነቱ፣ መሬት ላይ ነው አንድነታችን፣ የመሬት ጉዳይ ሲመጣ የመሬት ጥያቄ ሲሆን ነው አንድነት እንጂ ህዝቡን አይፈልጉም። እንደዛ ነገር ነው ብዙዎች እየገለጹ ያሉት። ግን የተለያየ አሁን ሰማያዊ ፓርቲ መግለጫ ወጥቷል። የአማራ አንድነት ምናምን የሚባለው መግለጫ ወጥቷል። ይሄ አንድነቱ እየሄደ ነው እና በጋራ ለመስራት መደረግ ያለበት መቀራረብ መቻል መኖር አለበት ብዬ አስባለሁ። የተለያየ መድረኮች መዘጋጀት እንዳለባቸውም ይገባናል። አክቲቪስት የሆኑት በተለይ የአንድነት ኃይሎች ጋር በእውነት ከሚዲያ ውጪ ሌላ ነገር አላየንም። አንድነን ብለው ሲሰብኩ የነበሩት አክቲቪስቶች ድምጻቸውን አጥፍተው ተደብቀዋል። ለምን እንደሆነ ባይገባንም ግን ዞሮ የተጀመረ ነገር አለ። ይጨርሱ እስኪ ቶሎ በይ። የተጀመረ በወረቀት ላይ የተጀመረ ነው ያለ። እንግዲህ ኦሮሞን አንድ ላይ እንሁን፣ የኦሮሞ እንቅስቃሴ የነበረውን የኢትዮጵያ ተቃዋሚዎች እንቅስቃሴ ቢሆን ይበልጥ ይጠነክራል። እንደዚህ አይነቱን ሐሳብ የሰጡ በሬዲዮም በተለያዩት ብዙዎች ድርጅት መሪዎችን ሰምቻለሁ። ታዲያ የት ነው በኦሮሞ አገር ውስጥ ያለውን እንቅስቃሴ ሲያሳይ የት ነው ሌሎቹ የአማራ አገር ውስጥ የትኛው ትምህርት ቤት ነው የተዘጋ?
እኔ ምን አይነት አንድነት እንደሆነ አይገባኝም። የትኛው ትምህርት ቤት ነው የተዘጋ? እንደው አቶ ሉቤ እኮ የተገለለ በጥይት እየተገደሉ የሚገደል ኦሮሞ አንድነቱም ደግሞ ጠበቃ የምንሆነው እኛ የሚማር ሌላ ዘር ከክላስ ከክፍል ወጥቶ ውጭ የሚሰለፈው ኦሮሞ እኔ አልገባኝም። መግለጫ መውጣት እንዴት እንዳወጡ በደንብ ለተመለከተ ሰው ለምንስ እንዳወጡ አይተናል። ፈረንጆቹ ወይንም ሌላ ከአፍሪካ አፍሪካኖቹ ያወጡት እውነት ስሜት ያለው ነው። የነሱ አይደለም። በደንብ አድርጌ አይቻለሁ። ያወጡትን እንትን በተዘዋዋሪ አንድ በጣም አዋቂ የተባለው ቀርቦ አሁን ኦሮሞ የጀመረው ትግል እነሱ አይደሉም ጀማሪው እኛ ድሮ የጀመርነው ብሎ የታሪክን ፈለማ የታሪክን እኛ ነን አስቀድመን የጀመርነው ለማለት በአሁኑ በእሳት ጊዜ የተደረገ አንዱ ትልቅ አዋቂ ነው ተብሎ የተናገረ ነው። እና እኔ እነሱ የሚጽፉትንም ጽሁፍ በደንብ እከታተላለሁ። የኦርቶዶክስ ሃይማኖትም አውጥቷል። ይህ ሁሉ የአዞ እንባ ነው። አብሮ የእውነት እንባ ካላነቡ መቼ በዛ ደረጃ ላይ ደረሱ? የአዲስ አበባ ትምህርት ቤት የትኛው ነው የተዘጋ? አዲስ አበባ አንድ ጊዜ ወያኔ የተሸነፈበት ከተማ ነው። አሁንም ቢሆን የአማሮች ተጠቅቆበት ያሉበት ከተማ ነው። በየትምህርት ቤቱ ያለው ከሁሉም በላይ ያለው አብዛኛው ትምህርት ቤት አዲስ አበባ ውስጥ ነው። የትኛው ትምህርት ቤት ነው? እኛ ብንለፈልፍ አንድነት ብንል እንደው ይህ በውጪ ያለነው አስተሳሰብ ነው። በአገር ቤት 25 ዓመት ሙሉ የኢትዮጵያ ሕዝብ አብሮ ሊነሳ ይችላል ብሎ በትዕግስት ተጠብቆ ሳይሆን ሲቀር ጊዜ ነው ራሱ የወጣ። ራሱ ወጥቶ ራሱን ነፃ ለማውጣት ነው፣ ለማንም ብሎ አይደለም። ነፃነት ያስፈልጋል። ራሱን ነፃነቱን ያገኛል። በምን? በትግል አይቷልና። አጋዚን ያቆመ ኃይል እኮ ነው በሽመል እና አይቷል። የተወሰኑት ጊዜ ነፃ ያወጣ ሀገር ያለው ህዝብ ነው። መልካም። እና ስለዚህ ምክንያት እኔ ውጭ ያሉትን እንትን ድርጅቶች መኖሩን ይኑሩ፣ በአፍሪካ ወሙ ከፈለጉ በሶሊዳሪቲ ደንብ ወረቀት ይለዋወጡ። ነገር ግን እነሱን አንጠብቃቸው። መልካም አቶ ሉቤ፣ እኛ ውጤት ነው የሚጠብቁት። መልካም። ስናሸንፍ ከዛ በኋላ ሊመጡ ነው አንዳንዶቹ ወደ ኋላ የቀሩት። አሁንም አስተሳሰባቸው ከዛ ከአማራ የሌለበትን ማንኛውም ነገር ውጤት እንደሌለው የሚቆጥሩ የኛው ኦሮሞዎች አሉ። እሱ ጋራ መስፈኑ አይደለም ነገሩ። መልካም፣ እውነቱን መናገር ነው። መልካም አቶ ሉቤ፣ ይቅርታ ከሰዓት አንፃር ነው እንትን እየቸኮልኩ ያለሁት። እንደው አጠር አድርገው እንዲመልሱልኝ እፈልጋለሁ፣ መልእክቶትንም እንዲያስተላልፉ እፈልጋለሁ። መቼም ስለ አንድነት ሲወራ መቼም አንድ ህዝብ የራሱን አንድነት ሳያጠናክር ስለሌላ አንድነት ቢያወራ ዘበት ነው የሚሆነው። የኦሮሞ የፖለቲካ ድርጅቶች መቼ አንድ ሆናችኋል? አንድ ናችሁ? የተለያየ ቦታ ተከፋፍላችሁ ያላችሁ ድርጅቶች መቼ ነው አንድ የምትሆኑ የምትችሉት? በዚህ ሰዓት የኦሮሞ ህዝብ አገር ቤት ያለው እጅ ለእጅ ተያይዞ እየጮኸ እየሞተ ደሙን እያፈሰሰ ባለበት ሰዓት ውስጥ እናንተ በተለያየ እንደ ኪዮስ ተከፋፍላችሁ ቁጭ ብላችኋል። መቼ ነው አንድ ድርጅት አንድ ህዝብ ሆነን የምንወጣው? እሱ እኛ እዚህ ያለነው አንድ ብንሆን ጥሩ ነው። ሁኔታውን በማይበት ጊዜ የአሁኑ የኦሮሞ በአገር ቤት ያለው ኦሮሞ በሙሉ አንድ ሆኖ መነሳቱ እኛ ውጪ ያለነውን አንድ ካላደረገን
መቼም አንድ አንሆንም ውጪ ያለ ነው የባሰ መበጣጠሱ ነው የሚመጣ ነገር ግን አንድም ሆነ አልሆን ዋናው ጥያቄ አገር ቤት ያለው አንድነት ነው የኛ ከሽፏል በተለያየ ቦታ ላይ የተለያየ ኦርጋናይዜሽን በየሰፈሩ በየቤተ ክርስቲያኑ በየምራምኑ እያቋቋምን እንደ ጽዋ እንደዛ ወዲና ወዲ የምንለው የኛ ከሽፏል እኮ አሁንም ጌታ አለኝ ብሎ የሚሰግድ ከሰገደ ይስገድ አለበለዚያ አንድም ኦርጋናይዜሽን የኦሮሞ ህዝብ ማወቅ ያለበት አገር ቤት ያለው ኦሮሞ ማወቅ ያለበት አንድም ኦርጋናይዜሽን የኦሮሞ ኦርጋናይዜሽን ውጪ ያለው አይበላለጥም አንድም ኦርጋናይዜሽን እናንተ በእሳት ላይ ስትቃጠሉ አገር ቤት ያላችሁ ማለት ነው በእሳት ስትቃጠሉ ውጪ ስታድሩ በረሃብ ስትሞቱ ስትቀጠቀጡ አንድ ጥይት አልተተኮሰም በኦሮሞ ነጻነት ስም ውጪ ያለ ነው አለን በአገር ቤት አለ ነው የሚባለው አንድ ጥይት ከጠረፍ ከጎና ወይም ከአሶሳ ተገብ ወይንም ከአንድ ቦታ አልተተኮሰም ይህንን አውቆ የኦሮሞ ህዝብ በአገሩ ያለው መነሳቱ ትልቅ ውጤትን ያመጣል በእነሱ ላይ ነው እኔ በበኩሌ የምተማመነው በእነሱ ላይ ነው ውጪ ያለው አብዛኛው ኦሬዲ ባለመሬት ሆኗል አዲስ አበባ ውስጥና በአካባቢ በየሱሉልታ በየሰበታው ኦሬዲ መሬቱን ወስዷል እኮ ይሄንን እንድናውቅ ልቡ ትርታ ይመጣል ይህ ነገር አሁን ለባለቤቱ ይመለሳል ወይ እያለ ነው ውጪ ያለው እና የማይቀርለት ነው ውጪ ያለው በጥቅም ተይዟል ስለዚህ ምክንያት አንድነት እንዲመጣ አይፈልግም ከተቻለ አገርም ውስጥ ጣቱ ሰዶ አንድነትን ለማዛባት ነው የሚፈልገው ይሄንን ነው ለማለት የሚፈልገው መልካም እንግዲህ ባውን ወቅት ይሄ ትግል እንደ እሳት ሰደድ እየተቀጣጠለን ያለው ይህ ትግል ለውጤት ካልበቃ የትኛውም የኦሮሞ ድርጅት የመኖር እድሉ የቀጨጨ ነው የሚሆነው ምክንያቱም የኦሮሞ ህዝብ ድርጅት አለኝ ብሎ የትኛውንም ድርጅት የሚከተል ሊሆን አይችልም ይህ የመጨረሻ እድል ነው ከዚህ በፊትም ገልጸናል የኦሮሞ ህዝብ ካሁን በኋላ ወደ ኋላ የሚመለስ አይደለም ለኦሮሞ ድርጅቶች 11ኛው ሰዓት ላይ ቆማችኋል ደርሳችኋል በለናል እንግዲህ ይሄን የሚለው የኦሮሞ ህዝብ ነው እኛ የኦሮሞ ህዝብ አንደበት ነን ይሄን መልእክት እያስተላለፈን ነው አቶ ሉቤ ብሩ እሺ አንድ ቃል ብቻ የተኩት እንደው እውነቱ ከሆነ በአሁኑ ጊዜ ውጪ ያሉት ሚዲያዎች የሚጫወቱት ትልቅ አስተዋጽኦ ነው ለሀገራችን አይኑ ጆሮ የት በመንግስት የተደፈነ ውጪ የተቋቋመው ሚዲያ ሁላችሁም ትልቅ አስተዋጽኦ አድርጋችኋል እናንተ ከውስጡ አላችሁ በእናንተ ላይ ነው አሁንም ይሄኛ ህዝብ ድምጽ በቦረና የተደረገ በአሶሳ የተደረገ በወለጋ የተደረገ በሌላ በወሎ የተደረገ ሊሰማ የሚችለው በእናንተ ምክንያት ነው የኦሮሞ ህዝብ የእናንተ ሬዲዮ የእናንተን ኦኤምኤንን ሌሎቹንም ለማድመጥ በጣም ዝግጁ ነው በርቱልን እናንተ የእውነተኛ የኦሮሞ ልጆች ናችሁ ልጆቻችንን ያደረጉትን ነገር ሁሉ ማድረጋቸውን እውነቱን ለህዝብ የምትገልጹ ናችሁ በጣም አመሰግናችኋለሁ አቶ ሉቤ ብሩ ከሰይፈ ነበልባል ራዲዮ ጋራም ስላደረጉት ቆይታ በአድማጮች ስምና በዝግጅት ክፍሉ ደግሜ አመሰግናለሁ በሌላ ርዕስ በሌላ ጊዜ ደግመን እንገናኛለን ለዛሬው አመሰግናለሁ እግዚአብሔር ይስጥልኝ አቶ ሉቤ ብሩ በዚህ በከይ ፈልሚ በሚለው በጅሬኛ ሽፈራው ዜማ እንሰናበታለን መልካም Oksina dabin yalami ko ketana Arras mi dagila luka dabade badana
Obsena tabin yalamiko ke kana Arras midagila lulata batin batana Namu soromoko Naifal mi atunya ragako Naifal mi malbadi lamiko Naifal mi challi suturako Naifal mi namu soromoko Naifal mi atunya ragako Naifal mi malbadi lamiko Naifal mi challi suturako Naifal mi manabari Epise yage dudeta lasa Lafaki yage malo 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 Abana bari Epise yage dude ilmasa Lafaki yage malo 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 Iga politiko Harifal mi inchali simpunko Harifal mi iga bolesako Harifal mi inchali simpunko Harifal mi iga politiko Harifal mi inchali simpunko Harifal mi iga bolesako Harifal mi inchali simpunko Harifal mi iranaga Ibisa fae Ibisa kaweli Tasasa tae Ijole oromo Lufina Lufituf dema Oromo da bay Oromo kaye Oromo da bay Arrafes damaki Oromo da bay Vilka kefalme Kumar watay የተከበራችሁ አድማጮቻችን ያለንን ፕሮግራም ወደናንተ አድርሰን ልንሰናበት ነው የቀራን አሁን የጀመርነው ዜማ ወደናንተ ማድረስ ብቻ ነው እስካሁን ድረስ አብረናችሁ የነበርነው በመስተንግዶ እኔ ዮባይሳ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር ሳምንቱ የመልካም ጊዜ እንዲሆንላችሁ እንመኛለን ቸሮር ያሰማን ደህና ሁኑ ሰላም
Santi